የመልእክት ኢንተርኔት ተከታታዮቻችን አሁን የምገኘው በፍሎሪዳ ሳራሶታ የተባለች ከተማ ውስጥ ነው። ፍሎሪዳ እጅግ በጣም ሞቃታማ ነው። ወደ 70-80 ደርሷል። አሁን በዲግሪ ወደ 30 ማለት ነው። አሁን ያልተዘመረለት የቀረጻ ባለሙያ ብዙ የካሴት ተስፋ ብዙዬ ወደሚኖርበት ቦታ እየሄድን ነው። ከሱ ጋር አጭር ቆይታ ይኖረናል። በተደረገልኝ ግብዣ መሰረት የቡዝዬን የቀረጻ ስራዎች እንጎበኛለን። አብራችሁን እንድትቆዩ እየጋበዝኩኝ ቆይታችን ጥሩ እንደሚሆን ተስፋ አደርጋለሁ። መልካም ቆይታ። እንደናችሁ እዴ ሙዬ ደህና ናችሁ ወይ? ቅዱስ ሚዲያ ቅዱስ ሚዲያ ብዙአችን ቀራጺ ብዙ እንዴት ነው? ሰላም ነው ወይ? ሁሉ ሰላም? እንኳን ደህና ቆየህን። እንዴት ነህ? ሰላም ነው ወይ? ደህና ነው ወይ? ቤት ነው? ግባ እባክህ። የቀራጺ ብዙ ቤት እንግዲህ ይውት እስቲ። አዎ እንዴት ነህ? ሰላም መጣ ፍሎሪዳ ነው አለን። አዎ እንደ ጥበብ በየዘርፉ እንግዲህ እናየዋለን። አዎ ይሄ የነሐስ ነው፣ ብሮንዝ ነው። ያ እና ብሮንዞች አሉ፣ የተለያዩ ነገሮች። ያው እንግዲህ የቀራጺ ነገር የቀራጺው ቤት እንግዲህ ሰላም ነው፣ በቅርጻ ቅርጾች የተሞላ ነው። እዚህ ጋር አንዱ ቀረጻ ይታየኛል። እስቲ ቡዜ እውነት ነው ያደርግልናል። እውነት ነው። አዎ ይሄ በጣም ወደው የዚህ የቅዱስ ያሬድ ዜማዊ ስራ ነው እና ሜሎዲ ሪሄርስ በሚል ነው እንትን ያልኩት እና ቅዱስ ያሬድ በየቦታው ከልጅነቱ ጀምሮ ሲሰራቸው የነበሩ ላሊበላ ሄዶ ሲያስተምር በነበረበት ወረቡን እንግዲህ ያው እንደምታውቀው በዚህ በኦርቶዶክስ ስርዓት ውስጥ ብዙ አይነት የክርስትናን እንትን ለብዙ ለዓለማችን የቀየረ ነው የምንለው፣ ግን የኛ ድክመት ሆኖ ለዓለም አላስተዋወቅ ነውም እንጂ የቅዱስ ያሬድ የዜማዊ እንቅስቃሴ ነው እና እኔ የተለያዩ ቀሳውስቶችን ሳይሆን ራሱን ቅዱስ ያሬድን በተለያየ መልክ በበገና በዋሽንት በመሰንቆ እንደዚሁ ያለውን ነገር የሚሰራበት ነው። ድንቅ ነገሮች ናቸው እንግዲህ ቤት ውስጥ የምናየው። ተመልካቾቻችን እንግዲህ ጥሩ ቆይታ ይኖረናል። በቀራጺ ካሴት ተስፋ ብዙ ነህ። እውነት ነው። የረጅም ዓመት የቀረጻ ባለሙያ ነው። ያልተዘመረለት ቀራጺ። የዛሬ 4 ዓመት በዩቲዩባችን ቆይታ ነበረን። አሁን ደግሞ በተደረገልኝ ግብዣ በፍሎሪዳ ሳራሶታ የተባለች ከተማ ተገኝተን ከቤተሰቡ ጋር እንዲሁም ከባለቤቴ ውድነይማይቱ ከጽጌረዳ ጋር እውነት ነው ቆይታ እናደርጋለን። አብራችሁን ቆዩ። ያ የጽጌረዳ አያት ናቸው። በጣም የምትወዳቸው ናቸውና ለሰርፕራይዝ ነው የሰራሁላት። የ25ኛ ዓመት በዓላችን ላይ አኒቨርሰሪ በስጦታ መልክ የሰራሁላት ፖርትሬት ነው እና በጣም ወደው አርት ነው። ብሮንዝ ነው ማቴሪያሉ። ለጆን እንደ እንግዳ በለስ ያዝ ማለት አንተ ሰው በጣም ነው ወጣቱ በጣም ድንቅ ነው እና መሰግናለን። በጣም ድንቅ ነው። መሰግናለሁ ማዬ።
ተመልካቾቻችን አሁን የምንገኘው በቦዚዬ የካሴት ተስፋ ብዙነህ ስቱዲዮ ውስጥ ነው። የዛሬ 4 አመት በመልእክት ኢንተርቴይንመንት ላይ ቃለ መጠይቅ አድርገንለት ነበር። ይህ ያልተዘመረለት የቀረጻ ባለሙያ የሚሰራቸው ስራዎችና በቅርብ ደግሞ ያሉትን አዳዲስ ነገሮች እሱ ያስተዋውቀናል። በዚህ አጋጣሚ እንግዲህ ፍሎሪዳ ተገኝቼ ጥሩ ቆይታ እንዳደርግ ለጋበዙኝ ለወንድሜ ብዙነህ እንዲሁም ለውድ ባለቤቱ ጽጌረዳ ካሜራማናችን ደግሞ ከኋላ ያለው እጅግ ጥበበኛ የሆነ ልጅ ነው። ግሩም የሆነ ኳስ ችሎታ ያለው ነውና ወደፊት ለአሜሪካ ናሽናል ቲም እናያለን ብዬ ተስፋ አደርጋለሁ። ቆይታችን ጥሩ እንደሚሆን ተስፋ እያደረኩ ለተደረገልኝ ጥሩ የሆነ ወንድማዊ ግብዣና እንክብካቤ እንዲሁም ከተማው የምታምር ከተማ ነው ያለቻቸው። በተለይ ለአርት ለሚወድ ሰው አስደማሚ ነው። እሳቸው ሙዚየም ወስደውኝ አስጎብኝተውኛል። በጣም ደስ የሚል ነው። የአውሮፕላን እንትን በጣም ሪንግሊንግ ሙዚየም በጣም ነው የሚያምረው። በዚህ አጋጣሚ ቤታችሁ ተገኝቼ ይህንን አጭር ያለች ኢንተርቪው ቆይታ እንድናደርግ ስለፈቀድክልን እንዲሁም ባለቤቱንም እያመሰገንኩ ከተገናኘን 4 አመት ሆኖናል። እንደ ቀልድ 4 አመት ሆኖናል። እውነት ነው። ባጭሩ ያው እዛ ብዙ የተነጋገርንበት ቢሆንም የቀረጻ ሙያ ቀላል አይደለም። በእኛ ማህበረሰብ በተለይ በእኛ ሀገር ቅቡልነቱ እንዴት ነው ትላለህ? ምን ያህል ቅቡልነት አለው? እውነት ለመናገር በቅድሚያ በጣም አመሰግናለሁ ለዚህ ከ4 አመት በኋላ በዳግም ቃለ ምልልስ ባጭሩ እንድንገናኝ ስላደረከን በጣም ደስ ብሎናል። እናመሰግናለን። እኔም ሆንኩ በማንነት ፋሚሊ ስም እጅግ አድርጌ አመሰግናለሁ። ቅቡልነት ላልከው ለሀገራችን እውነት ለመናገር ከበፊቱ በጣም ሁሉ ነገር መቼም እንደምታውቀው በየጊዜው እየተሻሻለ ነው የሚሄደው። በአሁን ሰዓት በተለይ ባለሀብቶች የተለያየ ነገር እዚህ ሆኜ ከማየው ነገር ብዙ ለቅርጻ ቅርጽም ለስዕልም ጥበብ ብዙ ቅቡልነት እያገኘ መጥቷል። ብዙዎችም ከዲያስፖራ ጀምሮ እየተሻሻለ በንግዱም በተለያየ መንገድ ከስልጣኔው ጋር ወደ ሀገር ቤት የሚገቡ ነገሮች ስላሉ በዛ ቅቡልነቱ መልካም ነው፣ ጥሩ ነው። እንግዲህ ያው በአሜሪካ ቆይታ ኢትዮጵያ ውስጥ እንግዲህ ብዙ የሰራችሁ አለ። እስቲ እንደው ለተመልካቾቻችን ያኔ የጠቀስከው ቢሆንም አዳዲስም ስላሉ እንደው በጣም ገናና ከሆኑት ውስጥ የሰራቸውን የሐውልት ስራዎች ብትጥቀስልን እስቲ። እንግዲህ ለሀገር ቤት እዚህ ሀገር የተለያዩ ነገሮች ፎርት ኮሊንስ የሚባል በኮሎራዶ እንደገና ደግሞ ላቭላንድ የሚባል በጣም ትንንሽ ከተሞች አሉ በኮሎራዶ ግዛት ውስጥ እዛ ነበርን። አሁን ወደዚህ ከመጣን ኦልሞስት ወደ 2 አመታችን ነው። ፍሎሪዳ ነው ኑሯችንን ያደረግነው። እዛ በነበርንበት ሰዓት ግን የተለያዩ ስራዎች በተለይ ለነጮቹ የቲም ስራዎችን እንደዚሁ ከኤግዚቢሽን ባሻገር ኤግዚቢሽን ከማቀርበው አሪዞናም የተለያዩ ኮሎራዶ ምንም ኤግዚቢሽን በግሩፕ የቅርጻ ቅርጽ ኤግዚቢሽን አቀርብ ነበረ። ግን ከዛ ጋር በተያያዙ ፖርትሬት የምንላቸውን ስታቹዎች በብዛት ለመስራት ችያለሁ። ቆንጆ ነገር በሀገር ቤት ግን አንድ ነገር አስለምጃለሁ ብዬ አስባለሁ። ምክንያቱም ብዙ ሐውልትና ቅርጻ ቅርጾች በውጭ ሀገር ይሰሩ በሚባልበት ሰዓት አጋጣሚውንና እድሉን አግኝቼ እዚህ ስለመጣው ሀገር ቤት እዚህ ተሰርቶ ወደ ሀገር ቤት የሚሄድበትን መንገድ ለመፍጠር ብዙ ትግል አድርጌያለሁ። ያንንም ለማድረግ እዚህ ቅርጻ ቅርጾች ሲሰሩ ሐውልቱን አዲስ አበባ ድረስ በማድረስ በካርጎ ጭነት የምንም የነሐስ ስታቸው ቢሆኑም አዲስ አበባ ድረስ በማድረስ አንዳንድ እንትኖችን ጀምሬ የአቡነ መልከ ጸዲቅ የዛሬ 2 አመት ተኩል አካባቢ የአቡነ መልከ ጸዲቅን ሐውልት በቁም የሚያሳይ እሱን ሰርቼ እውነት ለመናገር እሱ ተልኳል። በጣም ጥሩ የሆነ አቀባበል ተደርጓል። በማህበራዊ ሚዲያዎች በፌስቡክም ላይ እነዚህ ስራዎች የእሳቸውን ምስል የያዘ በጥሩ መልክ ለማስቀመጥ ተሞክሮ እድልም አግኝቻለሁ። አጋጣሚም ሆኖ መስሎልኝ እኔም ሐሴት አድርጌበታለሁ። በሁለተኛ ደረጃ አሁን ጥሩ ሰዓት ላይ ነው የመጣው የቅዱስ አባታችን የአቡነ መርቆሪዎስ ሐውልት በፓትሪያርክ የነበሩት በኢትዮጵያ 4ኛው ፓትሪያርክ የኚህን አባት ደግሞ እስታቸው በብሮንዝ ቁጭ ብለው ከዙፋናቸው ጋር
እና እዚሁ ስቱዲዮ ነው የተሰራው። አጋጣሚ ያኛው በላቭላንድ ነበረ በኮሎራዶ፣ እዚህ በፍሎሪዳ ደግሞ ይሄ ስታቸው በመሰራቱ ይሄንን ስታቸው ልኬዋለሁ ኢትዮጵያ ይመስለኛል። አሁን በቅርብ ጊዜ ውስጥ ይመረቃል። ሜቢ ይሄ አንተ የምታቀርበው ነገር ጋር ተመሳስሎ ሊቀርብ ይችላል ብዬ አስባለሁ። ኦልሬዲ ለቅድስት ሥላሴ ካቴድራል ቤተክርስቲያን ነው ያለው። የነሐስ ሐውልት ነው ይሄ። ፕሮሰሱ በምሰራበት ሰዓት ነው እነዚህን ስታቹዎች ሰርቻለሁ ለሀገር ቤት። ሌሎችም አንዳንድ ነገሮች ሲገኙ ደግሞ በውድድርም በምንም እንደዚህ እንዳሁኑ የመስራት እድሉን ሳገኝ ደግሞ እንደዚሁ እዚህ ሰርቼ ወደ ሀገር ቤት መላክ እችላለሁ ማለት ነው። አዳዲስ ፕሮጀክቶች አሁን አሉ የምትላቸውን እስቲ ስለነሱ ትንሽ ብትገልጽልን። አዳዲስ ፕሮጀክቶች እንግዲህ በእርግጥ እንዴት መሰለህ ጆን፣ እኔ አሁን እዚህ የምሰራው በብዙ አገልግሎቶች ነው። ለምሳሌ እንደ ቀራጺ ቅርጽ ብቻ አይደለም የምሰራው፣ ሞልድ የሚባል ነገር አለ። ሞልድ ሜከር ነኝ። በረበር በተለያዩ ነገሮችን ሞልድ እሰራለሁ። ያ ሞልድ ግን የራሴን ስራ ብቻ ሳይሆን እዚህ ለነጮቹም ለጥቁሮቹም ለተለያየ ቀራጺ ለሚሆኑ ወይም ለሚሰሩ ሞልድም አገልግሎት እሰጣለሁ እና የሞልድ ስራዎችም አሉ። ይመጥልኛል። ይሄንን ሞልድ ስራልን ቀራጺዎች ያመጣሉ። ለብሮንዝ ፋውንደሪ ለሚወስዱት ነገር ሞልድን ፕሮሰስ አደርጋለሁ ማለት ነው እና እሱ ራሱ ያው ሌበር ስራ በለው በቃ ደስ ይልሃል። በቃ በጣም ስራው በጣም ውብ ነው። እሱን እሰራለሁ። ከዛ በተረፈ አሲስታንት ደግሞ ሆናለሁ። ለምሳሌ ቀራጺዎች አሉ እዚህ ፖፑላር ትምህርት ታገኛለህ፣ ገባ ለአንተ እንደ ዩኒቨርሲቲ ነው ማለት ነው እና ለነሱ ለምሳሌ ይሄ በቨርጂኒያ የሚሰራ በጣም ታላቅ ፕሮጀክት ነው። ሜቢ አሳይሃለሁ ፕሮጀክቱን እና ይሄ የጥቁሮች ያኔ ጥቁሮች ከኡጋንዳ ከተለያየ ቦታ ላይ ዋይት ላይን በሚባል እንትን ይመጡ የነበረው ነው። ምስሎቹ አሉ። ያው ቅድም ስለሰጠው አይተዋል እና በምስሎቹ ደረጃ ይህንን ያሸነፈው ሰው በጣም ጎበዝ ነው። ጎበዝ ቀራጺ ነው። ስሙ ብራያን ኦዌን ይባላል እና ብራያን ኦዌን ነው ቶታሊ ኮሚሽን ያደረገው። ግን እሱ እኔን ነው የመረጠው ረዳት ስካልፕተር እንደሆን ማለት ነው እና የእሱ ቀራጺ ሆኜ አሲስታንት ሆኜ ይሰጠኛል። ሪሊፎችን ሜቢ 3 ዳይሜንሽናልም ይሰጠኛል። እሰራለሁ፣ እሰጣለሁ። ከዛ ፋውንደሪ ፕሮሰስ ይደረጋል። ሜቢ ይመስለኛል ኔክስት ይር እግዚአብሔር ከፈቀደ የእሱ ስራ ቢሆንም እኔ ኮላቦሬት አድርጌ አብሬው በመስራት ለእኔም ለቤተሰቦቼም ለሀገሬም አትሊስት ቨርጂኒያ ላይ የኔ ተች ወይም የኔ ቅርጽ ተች የሆነውን አንዳንድ ስራዎችን በተለይ ደግሞ እድለኛ ነኝ በጥቁሮች ላይ እኔም ጥቁር ስለሆንኩኝ በጥቁሮች ላይ የተመረኮዘን ስቶሪ አሻራዬን ማሳረፌ እንደ ማንነት ስቱዲዮ ደስ ይለኛልና ይሄ አንደኛው ነው ለማለት ነው። ግን ከዚህ ጋር በተያያዘ ደግሞ የግል ስራዎች ደግሞ የራሴ የሆኑ ኮሚሽኖችን ሳገኝና ለኤግዚቢሽን በተለይ አሁን ደግሞ በሚገርም ሁኔታ አሻራ በዚህ በዲያስፖራው አሻራ አርቲስትስ በሚል ተሰባስበናል። ሰዓሊያን፣ ቀራጺያን በሙሉ የፋይን አርት ባለሙያዎች ተሰባስበን ኤግዚቢሽን እናሳያለን። አመታዊ ኤግዚቢሽን እንዲሆን እንደ ድርጅት ኦርጋናይዜሽን እንዲሆን እያቋቋምን እንገኛለን። እሱንም አንድ ላይ እየሰራን ነው። የሚበረታቱ ሰዓሊያንን አንድ ላይ ያበረታን። እኛም የኢትዮጵያውያን ዲያስፖራዎች ሰዓሊያን ተሰባስበን በየአመቱ የሚካሄዱ ኤግዚቢሽኖችንና ኢትዮጵያ ድረስ የመዳረስ ፓወርን እየዘረጋን እንገኛለን ማለት ነው እና ከዛ በተረፈ የራሴ እቅዶች ደግሞ በዚህ በፐብሊክ አርትና በተለያዩ ነገሮችን አንዳንድ ፕሮጀክቶች አሉ። እነሱን ደግሞ ወደፊት ያው በግልም ገልጽልሃለሁ እንሰራቸዋለን ማለት ነው። እንደማየው እንግዲህ በስሌቨሪ ታይም ወደ ኋላ ሄዶ ታሪክን በደንብ የሚገልጽ በተለይ በዛ እጅግ አሰቃቂ በሆነው የባሪያዎች ጥቁሮች እንዴት አድርገው ያግዙ የነበረው ታሪክ ወደ ኋላ የሚቃኝና በግሩም አድርጎ የተሰራ ገጽታውንም አይቼዋለሁ። እዛ ምስሉ ላይም እንደሚታየው በደንብ አድርጎ የተከተበ ነውና ዘሞቶ አልቆ የምናይበት ጊዜ ሩቅ እንዳልሆነ ተስፋ አደርጋለሁ። እንግዲህ ብዙ ስራዎች ሰርተዋል። ገና ብዙ የሚጠበቅብህ ቀራጺ ነህ። እንግዲህ ነው እንደምታሳየን ከትላልቅ እንትኖች ጋር የምትሰራው ስለሆነ እንደው በስራው የምትላቸው በተለይ ወደ ሀገራችን ከያንያን ሂስቶሪያንም ይሆናሉ በተለያየ የማህበራዊ እውቅና ያላቸውን ሰዎች የመስራት ይሄ ነው የምትለው ማንንም በሰራ የምትለው ሐሳብ ያለ ወይንም ፍላጎት ወደፊት እንደ ራስም ትሪቢዩት ሊሆን ይችላል። ያ እንደ ግለሰብ የጥበብ ሰዎችም ሆነ ሌላ ማንኛውንም ለታሪክ የሚሰሩ ሰዎችን
ብዙ ዘርፎችን ልትዘረዘር ትችላለህ ገሌን ብለህ። ግን በብዛት ማተኮር የምፈልገው ሞር በተለይ በጣም ትልልቅ ታሪክ ሰርተው ትልልቅ ነገር ሆኖ እና ለነሱ አንዳንድ ስታቾችን የማቆም እድል ባገኝ ገባ። ለምሳሌ ጋሽ መሐሙድ አህመድ ገብቷል እንዲህ አይነት ነገሮችን ሰርቷል። ለጋሽ ጥላሁን ገሰሰ እጅግ ብዙ ለፍቻለሁ። ያው ከሀገር ቤት እስከመውጣ ድረስ በህይወት ዘመን እያለ እሱን ራሱ አስፈቅጄ አደባባይ እስከመስራት የዛሬ 4 ዓመት ካንተ ጋር እንደውም ይሄንንም ያወራንበት ይመስለኛል። እነዛ ብዙ እድሎች ነበሩ። በተለያየ እንቅፋቶች እንዳልከው ብዙ ኦብስታክሎች ስላሉ ይደናቀፍብሃል እንጂ የኔ ህልም የነበረው አገር ቤትም እያለው ሰዎችን በህይወት እያሉ ለምሳሌ ትያበበች ጎበናን ሙዚየም ውስጥ ሰርቼ አስገብቻለሁ። እንዲህ በህይወት እያሉ እና አሊ ቢራ እንዲህ አይነት ነገሮችን እንደ ሆቢ የያዝኩት ነገር ነው። ስሜቴም የሚያደላው እሱ ላይ ነው። ግን ደግሞ በሞር ከሱ በላይ ደግሞ እንደ ኢትዮጵያ እንደ ሀገር ትልልቅ ነገሮችን የሚያሰፍር አንድ ፕሮጀክት አለ እንደ ማንነት ፋሚሊ ኢትዮጵያ ታወር አዋርድ የሚባላለን። ከዚህ በፊት ከተለያየ ድርጅቶች ጋር የምንሸልማቸው የነበሩ የሽልማት አይነቶች አሉ። በነሐስ የተሰራ በጣም በጥሩ ሁኔታ የተሰራ ኢትዮጵያ ከ9 እና ከዛ በላይ ሄሪቴጆች ተመዝግበዋል በዩኔስኮ እና ያነዛ የተመዘገቡትን በዩኔስኮ ቅርሶችን በመሰባሰብ በአንድ ፎርማት በመስራት እንደ አዋርድ አድርገዋል። ያስታቸው እና ዓላማ አለው። ያስታቸው በየሰው እጅ ጥሩ በሰሩ ወይም ጥሩ ሰርተዋል በሚባለው እጅ የአዋርድ ሽልማት ያገኛል። አሁንም ኦክቶበር 4 ላይ የመጪው ላይ ሽልማቱን ይሰጣል ማለት ነው። ይሄ የዚህ አዋርድ እና በኢትዮጵያም ሂልተን ሆቴል ላይ ተደርጓል። ኢትዮጵያ አዋርድ በሚል እነዚህ ሽልማቶች ዓላማው ሐውልቱ ዝም ብሎ የሰዎችን የመሸለም ሳይሆን የሚሸለመው ስታቸው በትልቁ ታወር እንዲሰራ ነው። ኢትዮጵያ ውስጥ ትልቅ በቃ በታወር ተሰርቶ ውስጡ ሞል ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። በጣም በአይነቱ የተለየ ረጅም ታወር እንዲሰራ ህልሜ ነው። እሱ ትልቅ ነገር ነው እና እንዲህ አይነት ነገሮችን እና የቅዱስ ያሬድ ደግሞ ሁሉ ጊዜ የሚያንገበግበኝ ነው። ቅዱስ ያሬድን በተለያየ መንገድ ቅድም እንዳየኸው በ2 ዳይሜንሽን በ3 ዳይሜንሽን ምናምን ሰርቼዋለሁና በጣም ጥሩ ነገሮችን በዛ መጠን ስለሰራው እነዛን ማሳረፍ ትልቁ ዓላማዬ ነው። እንግዲህ እድሜና ጊዜ እና እንትኖች ከፈቀዱ ሁኔታዎች ከፈቀዱ ጉዜ ሌላው እንግዲህ አሁንም ያለንበት ጊዜ እንደምታውቀው ነው የሶሻል ሚዲያ ጊዜ ነው። በሶሻል ሚዲያ ብዙ ስራዎች የምንተዋወቅበት ነው። አንተ ደግሞ ይሄን መሰለ የጥበብ ችሎታ እና እውቀቱን ይዘው ብዙም አትታይም ሶሻል ሚዲያ ላይ። ሶሻል ሚዲያን ያለውን ተጽዕኖ ካለ መገንዘብ ነው ወይስ እዛ ላይ ስራዎችን እንትን ምክንያቱም አሁን ብዙ የማን ነው የሚለውን ማያውቁ ሰዎች ስላሉ በተለይ እንደ ቲክቶክ አይነቱ ብዙ ተመልካቾች ባጭሩ የሚያዩት ስለሆነ ተደራሽነቱም እንደዚህ አይነት ነገሮች ካሉ ለተመልካች ብትጠቁሙልን። እኔ እንደማየው ከሆነ ማህበራዊ ሚዲያ በተለይ እንዳልከው ቲክቶክም ሶሻል ሚዲያዎች በጣም አሪፍ ናቸው። በተለይ ለዚህ ለንግድ ለጥበብ ሰው ለተለያዩ ነገሮች ዛሬ ደግሞ ለግለሰብ መተንፈሻም ነው። እውነት ለመናገር በጣም የሚገርሙ ፎርማቶች ናቸውና ሁሉንም መጠቀም ያስፈልጋል። እንደኔ ሁኔታ ግን ብዙ ጊዜ ፌስቡክ ላይ በቃ ፌስቡክ አትሊስት እጠቀማለሁ ለሁለት ነገር፣ አንድ አርቴን፣ ሁለት ደግሞ ባለቤቴን በጣም በቃ ማመስገኛ አድርጌ አየዋለሁ። በተለይ ፌስቡክ ከድሮ ጀምሮ ይሄ ሁሉ ማወራቸው ነገሮች ከባለቤቴ ጋር ያደጉ ነገሮች ናቸው እና ብዙ ነገሮች ጽጌረዳ ለኔ ብዙ እንደንትን ስለሆነች ፌስቡክን በዛ ነው የምጠቀመው። ግን ብዙዎች ደግሞ እንደሚያደርጉት ጥሩ ነገር ኢንስታግራም ለቢዝነስ ጥሩ ነው ይባላል፣ አይቼዋለሁ። እዛ ላይ በጣም ደካማ ነኝ። ግን ከዚህ በኋላ አንተም ስላልከኝም ሁኔታውም በተለይ ቲክቶክ ላይ እና ኢንስታግራም ላይ አክቲቭ አይደለሁምና በሱ እንደዚህ ስራዎቼን እንደዚህ ባስተዋውቅ የበለጠ ደስ ይለኛል። አንዳንድ ነገሮች ሲደርሱ ብቻ በተለይ የሀገር ቤትን የሚነኩ ነገሮች ሲሆኑ የሀገር ቤት ሰዎች እንዲያዩት ያህል ቅድም ያወራናቸውን እና አቡነ መልከ ጸዲቅን ፓትርያርኩን አቡነ መርቆሬዎስን ስራም እንዲህ ለጥፋለሁ ሳገኝ። በተረፈ በዚህ ሀገር የምሰራውን አንዳንድ ነገሮች ብዙም አክቲቭ አይደለሁም። ከዚህ በኋላ ግን እንደሱ ማድረግ በጣም አስፈላጊ እንደሆነ አድርጌ ያለው ማድረግ አለብኝ። 24 ቀበሌ ነህ። የ24 ቀበሌዎች ትልቅ ራዕይ ነህና እኔም እዛው 22 አካባቢ ነው ያለ ነው። በአጋጣሚ ሰፈራችን ተቀራርቦ ጎረቤት ነን። ከሰፈር ነው ከእድገት ነው የሚጀምረው ሰውን መቅረጽ ትውልድን መቅረጽና በአንተ ሙያ ውስጥ የሚያልፉ ልጆች ወጣቶች ወይንም ባለሙያዎች ለነሱ የምትሰጠው ምክር ካለ? በቅድመ 24 ቀበሌ ነው ያልከው መነሻ በጣም በጭሮ ልግለጽ። እኔ 24 ቀበሌ ማለት በጣም በቃ እጅግ የሚወደድ ማለት ሁሉም አካባቢውን ይወዳል አይነው አውቃለሁ። ግን
ለኔ የማንነት በተለይ ከጥበብ ጋር ከአርት ጋር ማንነቴን ፈልጌ እንዳገኝ ያደረገኝ ማህበረሰብ ነው። ከወጣቱ ከታናናሾቼ እስከ ተላላቅ እና 24 ቀበሌ እጅግ ወጣቶቹ እናቶች አባቶች ከቤተሰብ ውጪ ኮትኩተው ያሳደጉኝ ናቸው። በእነሱ ነው ግፊትና በርታ ትችላለህ በሚል ደረጃ ነው እዚህ የደረስኩት እና እንድችል ያደረገኝ የ24 ቀበሌ ህዝብ ነው እውነት ለመናገር ከምንም ነገር በላይ። ምክንያቱም በባዶ ሁኔታ ውስጥ በፀሐይ ላይ በባዶ በቃ በእንጨት አጥር ውስጥ ሆኜ ስሰራ ያበረታታኝ ህዝብ ነው ዛሬ እዚህ ያደረሰኝና 24 ቀበሌን ለምን ጊዜውም ሁሉ ጊዜ የማመሰግነው ህብረተሰብ ነው። ለዚህም ይሄን ሚዲያ ተጠቅሜ ሳመሰግን በጣም ክብር ይሰማኛል። ወደ ሙያ የመግባት ለሚፈልጉ በርግጥ በጣም ግልጽ ነው። በአሁን ሰዓት ብዙ ፎርማቶች አሉ በተለያየ ነገር በፌስቡክ በተለያየ ብዙ አይነት በተለይ ቴክኒካል ነገሮች እንኳን አዲስ ለሚገቡ ለእንደኛ አይነት ሙያው ላይ ለቆየን ራሱ በጣም ብዙ ነገር የሚገርመኝ ነገር ከማቴሪያል ጀምሮ እስከምን ጀምሮ በዩቲዩብ ላይ በጣም የተለያዩ ነገሮች አሉ። አንደኛው መንገድ እሱ ነው። እንደ ድሮኛ ሰው ስንጠባበቅ ሰው ስናይ የነበረበት ጊዜ አልፏል። አሁን ሁሉ ሰው በራሱ ተነስቶ በዩቲዩብ ተጠቅሞ ማንም ሰው ከህፃን እስከ አዋቂ የሚፈልገውን ነገር ማድረስ ይችላል በሚፈልገው ሙያ ላይ። እሱን እመክራለሁ እኔ። ከዛ በተረፈ ግን እንዴት አለፍከው እንዴት ነው ለሚለው ነገር ግን ቴክኒካሊ ሰውን መቅረብ ያስፈልጋል። በዚህ አጋጣሚ እኔ አብያለው አሰፋ የሚባል ድንቅ ሰዓሊ አለ ኢትዮጵያ ላይ በጣም ጎበዝ። እኔን ያደረሰኝ እሱ ነው። ገባ ዛሬ ልጆቻችን እዚህ ላይ ቢደርሱም ቴክኖሎጂ ላይ እኔን አርት ስኩል እንድገባ ያደረገኝ አብያለው የሚባል ነው። እጄ ጥሩ ድሮይንግ እንዲሰራ ያደረገኝ እሱ ነው። እሱን የጠቆመችኝ ምስራቅ ትባላለች። ከዛ በተረፈ ደግሞ እናቴ ወይዘሮ ካሰች ብርሃኑ እና ቤተሰቦቼ ናቸው ይሄን እንድሰራ ከዚህ ትዳር ይዤ ሌላውን ህይወቴ ከመቀጠል ከማሻገር በፊት ይሄ ቤተሰብ አገልግሎኛል እና እንዲህ አይነት ነገሮች ሌላዎቹ እንደዚህ እንዲሆኑ የሚያደርገው ይሄን ሁሉ ማክበር ነው። ቤተሰብን፣ ጎረቤትን፣ አካባቢን ከሁሉ ትምህርት በመውሰድ ወጣቶች ከዚህ እንዲማሩ ነው የምታደርገው እንጂ ቀጥታ ሙያው እንዲህ ነው አይደለም። ሁሉ ነገር አንድ ላይ ሲሄድ ነው የሚያምረውና በሱ የተነሳ ማንም ሰው ሙያውን ሰክሰስ ማድረግ ይችላል። በህይወታችን ትልቅ ቦታ ያላቸው ግለሰቦች ቤተሰቦች አሉና እያንዳንዱ ስኬታማ ባል ወይንም ማህበረሰብ ላይ ከጀርባው ደግሞ የጀርባ አጥንት ሆነው ዋናው በሞራልም በተለያዩ ነገሮች በድጋፍም ሰፖርት ይሆኑ አሉና በአንተ ህይወት ላይ ደግሞ ትልቅ ተጽዕኖ ፈጣሪ የምትላት እጅግ የሚያስቀና የምታስቀኑ ጥንዶች ናቸው። እኔም ካወቅኳችሁ ጀምሮ አንተም ለውዷ ባለቤት ለጽጌረዳ ካለ ፍቅርና ብዙ ከምትሰጣት ዋጋ የተነሳ በፌስቡክ ላይ የምትለቃቸው ማያቸው እነሱ ናቸውና በጣም ደስ የሚሉ ናቸው። አሁን ደግሞ አጠር ያለች ቆይታ ከሷ ጋር አብራችሁ ሆናችሁ እናደርጋለን። ወይዘሮ ጽጌረዳ እንዲሁም ጉዝዬ ቀደም ብየዋለሁ በቤትሽ አስተናግደሽ ጥሩ የኢትዮጵያዊነት ግብረ ገብ ባለው ጥሩ ምሳ በልተን ቡና ጠጥተን እቺን ደግሞ አጠር ያለች ቆይታ እንድናደርግ ፈቃዱ ለሆነው ክቡር እግዚአብሔር ምስጋና ይገባዋል። እንግዲህ እያንዳንዱ ያው ቀደም እንዳልኩትኝ ስኬታማ ባለ ጀርባ የጀርባው አጥንት የሆነች ሴት ባለቤቷ አለችና በዚህ ሙያው ላይ ሁሉ ጊዜም የሚጠቅስሽ ነሽና እንደው ስለ ብዙዬ የቀረጻ ስራው ያለፋቸው ብዙዎች ባጭሩ እንግዲህ አንቺም ከሁላችን በላይ ቀረቤታው በቅርቡ ያለሽው አንቺ ነሽና በብዙ ህይወት ውጣ ውረድ ውስጥ ያለሽ ነሽ። ብዙ ጊዜም ስልጠቅስሽ ስለምንሰማም ስለምናቀም እኔ በተለይ 4 አመት ዩቲዩብ ኢንተርቪው አደረግንበት ጊዜ ስላንቺ ተናግሮ አይጠግብምና በተለይ ያላችሁ ፍቅር በጣም ለብዙዎች ተምሳሌት የሆነ ነውና 25ኛ አመት ባጠሩኝም በቪዲዮ አይቻለሁ። እስቲ ስለ ጉዝዬ ባጭሩ ጉዝዬ ማን ነው? እንዴት ትገልጫለሽ ጉዝዬ? መጀመሪያ አንተን በጣም እናመሰግናለን። ባለቤቴን የልፋቱን ዋጋ አላገኘም ብለህ በማሰብ
አንዳንድ ነገር የምታደርጋቸውን ነገሮች በጣም አመሰግናለሁ። እግዚአብሔር ይስጥልን። በተረፈ እግዚአብሔርን በጣም አመሰግናለሁ። ቡዜ ከስራው አንድ ቀን ከሀገሩ ቢወጣም እዚህ መጥቶ ከስራው ውጭ የሰራው ነገር የለም ማለት መጥፎ ሆኖ አይደለም፣ ግን እግዚአብሔር ረዳውና እዚህም ሲመጣ የራሱን ይሄንን አርቱን እንዲያስቀጥል ነው እግዚአብሔር የረዳው። በጣም ይሄ መታደል ነው። ብዙ ጊዜ አይገኝም እንደዚህ አይነት ነገርና እሱን እግዚአብሔርን በጣም አመሰግናለሁ። በተረፈ የቡዜ ልፋት ያው ከድሮ ጀምሮ ያው የተወሰነውን እኔ አብረን እስካለን ድረስ ስለማየው ራሱን ጎርቶ ነው ብዙን ነገር አልፎ እዚህ የደረሰው ብዬ ነው የምለውና ለአርቱ የሰጠው ዋጋ ከምንም በላይ ነው። አንዳንዴ ከቤተሰቡ እኩል ሁሉ ነው የሚያደርገው በፍቅርና እና በጣም ብዙ ነገር አልፏል ቡዜ ለአርቱ ብሎ ማለት ነው። ቡዜ እንግዲህ ከምናየው ከሚሰራው ጥበብ ውጭ እጅግ ተጫዋችና ሰው አፍቃሪ ሰው ወዳጅ ነው። በጣም ተጫዋች ጠላጅ ነው። ቤት ውስጥ የቡዜ ባህሪ እንግዲህ ትዳር ላይ ደግሞ ለየት ያለ ነው። ውጭና እንዴት ነው ዛካው? ቡዜ ብዙ አይነት ነው። እንደ ስሙ ብዙ አይነት ነው። ቡዜ ጨዋታ ይወዳል። ቡዜ ሰው ተሰብስቦ መጫወት ማውራት ከምንም በላይ የሚያስደስተው ሌላ ቦታ ሄደ ከምታዝናናው ሰዎች ተሰብስቦ አብሮ የሚጫወተውን ነገር ነው በጣም የሚያስደስተው። ከአርቱ ውጭ ነው የምለው። በዛ ላይ ደግሞ ሁሉም ሰው በአንድ ጊዜ ማስደሰት ይፈልጋል። እንደሱ አይሆንም። ማስደሰት ስራዎች ብዙ ስራ መስራት ይፈልጋል። በሚዲያው ብትል በአርቱን ሰርቶ በማስመሰል ብትል ቤተሰብ በማስደሰት ብትል ሙዚቃው ነው የሱ ሱሱ ሙዚቃው ነው። ሙዚቃውን እየሰማ ኢንተርቪዎችን እየሰማ ብዙ ነው። ቡዜ እንደ ስሙ በጣም ብዙ ነው እላለሁ። እሺ መጨረሻ ላይ እንግዲህ ለቡዜ ያለሽ ምኞት ምንድን ነው? ምኞትሽ ለወደፊት ለቡዜ? ቡዜን የምመኝለት ሆኖ እንዳየው የምፈልገው በቃ ይሄ ማስተርፒስ የሚለው ስራ አለ። መቼ እንደሆነ ለእኔ አሁን ማስተርፒሶች ሰርቷል ብዬ ነው የማስበው። ምክንያቱም በጣም ብዙ ለውጦች አሉ ከአገር ቤትና አሁን እንኳን በጣም ብዙ ለውጥ አለና ግን እሱ ማስተርፒስ አሁን ሰርቻለሁ ብሎ የሚልበትን ቀን ማየት እመኛለሁ። እንግዲህ ያው ሰው ራሱን አያሞግስምና እንዳልኩት ቀደም ለብዙ ጥንዶች ተምሳሌት ናቸው። ጊዜው አሁን ብዙ ነገሮች ያሉበት የተደበላለቀ ዓለም ላይ ነው ያለውና ለሌሎችም ምሳሌ ስለምትሆኑ ብዙ ደግሞ እንደው ባጭሩ ባለቤትን ጽጌረዳን በፌስቡክ በተለያዩ ነገሮች በግጥሙ በምናምን ስትቀጥቃስ እንግዲህ ምናልባት አላውቅም ሌላ ጊዜ ወጣ ከሆነ እንግዲህ በሶሻል ላይ ታይታ ከሆነ አላውቅም። ከተሳሳትኩም እንግዲህ ታርሙኛላችሁ። ጽጌረዳን እንዲሁ በአንተ ለእኛ በግላችን ከምትስልልን ውጭ ምን አይነት ባለቤት ናት? በተለይ ለስራ እውነት ለመናገር በጣም ለኔ በቃ እንዳለችው ነው። እሷም ጥበብን ወይም እግዚአብሔር በቃ በዚህ ተዳደር፣ በዚህ ኑሩ፣ በዚህ ሀሴት አድርግ ብሎ የሰጠኝ ጥበብ አለ። በዛ ጥበብ ውስጥ ነው ያለሁት ከልጅነት እስከ እውቀት ማለት ይቻላል። እና ለኔ ጥበብ ነች በእውነት ለመናገር። እኔ እሷን በምን እንደምገልጻት በቃ በመጽሐፍ ቅዱስም በብዙ ነገርም ጥበብን ስጠኝ ነው አይደል የሚባለው ለፈጣሪ። እና ለኔ የተሰጠችኝ ጥበብ ነች። ይሄን ስል ግን ያው የልቤ የውስጤ ማለት ነው። እና ከምንም ነገር በላይ የማስበልጣት ልጅ ከምንም ማለት ያ ማለት ዞረ ስትመጣ ራስ ላይ ትመጣለህ። እና እኔ ከራሴ በላይ የማስበልጣት የፍቅር ጓደኛዬ ነች፣ ትዳሬ ነች፣ ባለቤቴ፣ ከዛ ደግሞ እናቴ ነች። አይ ነው ብዙ ሰዎች በተለይ በትዳር ላይ አሁን የመጣ ፋሽን አለ። አንድ ወንድ ልጅ እናቴ ካላት እንደ አይወዳትም የሚል ደግሞ እንደዚህ የማህበራዊ ሚዲያ ተጽዕኖች አሉ። ይሄንን ነው እኔ ለትዳር እንትኖች የምመኘው። መጀመሪያ ፍቅረኞቻችን ናቸው፣ ከዛ ሚስቶቻችን ባለቤቶቻችን ይሆናሉ፣
ከዛ ደግሞ ሲቆዩ እናቶቻችን ይሆናሉ። እዛ ጋር ነው በቃ የትዳር ውበቱ መጣፈጡ እዛ ጋር ሲደርስ በቃ በዓለም ላይ የእናት መለኪያ የለውም አይደል? ትዳርም ህይወትም መጨረሻው ከትዳር በኋላ ልጆቹ ስታገኝ ወይም ልጆች ሲገኝ በቃ እናት ይባላል እና ያ ማለት በቃ ፐርፌክሽን ነው ለኔ። ስለዚህ የእናት ቦርደር የእናት ሀዘኗም ሞቷም መኖሯም ሁሉም ነገር ህይወት ስለሆነ ሚስት እዛ ጋር ስትደርስ ቦርደሩን ፍሬሙን ያገኛል ብዬ እላለሁ እና ማይ ጥበብ በቃ የኔ ጥበብ ሁሉ ነገር ነች። በቃ መግለጽ ምችል ብዙ ስለምዘረዝረው ጥበብ ነች ብለው ደስ ይለኛል። እሺ እንግዲህ ቡዜና ጽጌረዳ በፍሎሪዳ ለነበረን ግሩም የሆነ ቆይታ እጅግ እያመሰገንኩኝ በመጨረሻም በሁለታችሁ በኩል በአንድ ላይ እንዲሁም በተናጠል ማስተላለፍ የምትፈልጉት መልዕክት በተለይ ይህን ፕሮግራም ለሚከታተሉ የጥበብ ሰዎች እንዲሁም ያንተ የሙያ አድናቂዎች የምታስተላልፉ መልዕክት ካለ በዛው እንጨርሳለን። እሺ ከኔ በፊት አንቺ አጠቃላይና ነኝ። እሺ ብዙ ጊዜ አንዳንዴ ለብቻዬ ማለት እንደዚሁ ስናወራ ግን ሚዲያ ላይ ብየው ማላቀውን የቡዜ እናት ወይዘሮ ካሰች ብርሃኑን በጣም ላደንቃቸው እወዳለሁ። ለምን አንድ ልጅን የሚፈልገውን አርት እና ያን ነገር ተሸክሞ ለማለፍ ያደረጉት ነገር አርት ማለት በጣም ከባድ ነው። ማለት ብዙ ነገር ችለህ ነው የምታልፈው። እሱ የሚፈልገውን ነገር እንዲሳካለት አንተ የማትፈልገውን ነገር ሁሉ ታርክ ከቤት ከመበላሸት ከምናምን በብዙ ነገር እኔና እሳቸው ያሳለፉትን ነገር ይገባኛል። ብዙ ነገር ችለው አርት ሲመርጥ ብዙ ነገር ችለው እዚህ ደረጃ ስላደረሱት ለኔ ስላስረከቡኝ እኔ ደግሞ ያን ነገር ተቀብዬ ያለውን ችግር በሙሉ ችዬ ደግሞ እንዳልፎኛለሁና እሳቸውን በጣም አደንቃቸዋለሁኝ። በተረፈ ቡዜን በጣም አደንቃለሁ። ብዙ ነገር ችግር ቢደርስበትም ወደ ኋላ አላለም። ለስራው እስካሁን አለ፣ ጠንክሮ ይዞታል። ከዚህም በላይ ደግሞ እግዚአብሔር የሚፈልገውን ነገር እንዲያደርግለት እንዲረዳው እመኛለሁኝ። በቃ ቤተሰቦቼን አመሰግናለሁ። ሁሉም ጓደኞቹን የእሱ አድናቂዎቹንም አስተያየት የሚሰጡትንም ጭምር ነው የማደንቀውና የማመሰግነው። አንተንም እግዚአብሔር ይስጥልን። እናመሰግናለን። በጣም ያው እኔም እንግዲህ በተሰጠኝ እድል በጣም በጋራም እንደ ማንነት ፋሚሊ ለተሰጠን እድል ከልጆቼ የአብፋና አብያለው ራእይ የአብ ጥበብ በእነሱና በውድ ባለቤቴ በጽጌረዳ ስም ደጋግሜ አመሰግናለሁ። ቅዱስ ሚዲያ በእውነት በጣም አድርጌ እጅግ አድርጌ አመሰግናለሁ። ጆን እውነት ይሄ ቀላል ነገር አይደለም። እዚህ ድረስ መጥተህ አቆራርጠህ የት ነው ያለው ይሄ ሰው ብለህ ስቱዲያችን ድረስ መጥተህ እንደ ቤተሰብ ድረስ መጥተህ ስለጠየከን አብረን ብዙ ነገር ስላየን በዚች በተሰጠን ቀን እጅግ አድርጌ ላመሰግን እወዳለሁ። ሙዬ እንዳለችው በቃ በጠቅላላ እዚህ ደረጃ ላደረሱኝ ቅድምም እንዳልኩ በሙሉ እያመሰገንኩ በህይወቴ ላይ ሁሉ ላለፉ ላገደሙ ኢትዮጵያ ውስጥ ላሉ በጣም ውብ ድንቅ ጋዜጠኞች፣ የሙያ ባለቤቶች፣ ጸሐፊዎች በተለያየ መንገድ ስሜን ላነሱ በበጎም ነገር ለብዙ ነገሮች እንድበረታታ ላደረጉ ኢትዮጵያ ውስጥ ላሉ የሚዲያ አካላትና ሌላም የመንግስት አካላት ስራ እንድሰራ ላደረጉ የግለሰብ ድርጅቶች የነሱ ሁሉ ውጤት ነኝና እጅግ አድርጌ በጥቅልሉ እንደ ሀገሬን አመሰግናለሁ። ከዛ ጋር በተያያዘ ውድ እናቴ ወይዘሮ ካሰች ብርሃኑ ሙዬም እንዳለችው እኔ አንቺ ቅጥቅጥ ነኝ፣ አንቺ ያው ባንቺ የተሰራው ነኝ። ካሰች ብርሃኑ በጣም አድርጌ አመሰግንሻለሁ። ቤተሰቦቼን፣ እህቶቼን፣ ወንድሜን እንደዚሁ ደግሞ የባለቤቴ ደግሞ እንደዚሁ ብዙ አመት ወደ 32 አመት ስለቆየን አብረን የባለቤቴን እህቶች ወንድም እንዲህ ቤተሰቦቿን እናቷን እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። ክላይንቶቼን፣ ደንበኞቼን በሚኖርበት ሀገር አሜሪካንን አመሰግናለሁ። ክላይንቶቹን በሙሉ በተለይ የሚያሰሩኝን፣ የሚጋብዙኝን እንደዚሁ ደግሞ የሚያመሰግኑኝን ትምህርት የሚሰጡኝን በየጊዜው ዕውቀት የማገኝባቸውን ሁሉ
እግዚአብሔር አብ ያክብርልኝ፣ ክብረት ይስጥልኝ። እንደዚሁ ለሁላችንም ሰላምና ጤና ሰጥቶ ሀገራችንን ሰላም ያርግልን። እግዚአብሔር አብ ይስጥልን። በጣም ነው የምናመሰግነው። ውድ ተመልካቾቻችን በፍሎሪዳ ሳሮሰታ ከተማ ከቀራጺ ብዙ የካሴት ተስፋ ብዙነህ እንዲሁም ከውድ ባለቤቱ ወይዘሮ ጽጌረዳ ጋር አድርገን የነበረው ቆይታ በጥበቡ ዙሪያ በማህበራዊቱና በተለያዩ ጉዳዮች ላይ ያደረግነው ቆይታ እንዲመስል ነበር። እጅግ ውብ የሆኑ በጣም የሚታዩ ቅርጻ ቅርጾችን የሰራው ብዙ ያልተዘመረለት የ24ቱ ቀበሌ ቡዜ ለብዙዎች ትምህርት የሚሆን ከመጣበት ማህበረሰብ ያለውን ጥሩ ግብረ ገብ ይዞ የታነጸበትን ደግሞ ለልጆቹ አስተላልፎ ይኸው ካሜራማናችን የመጨረሻ ልጁ 16 ዓመቱ እኔንም በፍሎሪዳ ይዞ የነበረ ነው። ገራሚ የኮስ ችሎታ ያለው ልጅ ነው። ከትውልድ ትውልድ ይዘን የምንመጣው ኢትዮጵያዊ ሴታችን አዲሱን ትውልድ እንደዚህ ነው የምንገነባውና በጣም በችሎታው የረቀቀ ብዙ ታይታ የማይፈልግ ብዙም ያልተነገረለት ቀራጺ ነው። ወደፊት ደግሞ በስራዎቹ ራሱን ቤተሰቡን እንዲሁም ሀገሩን የሚያስጠራ ኩሩ የስከልፕቸር ባለሙያ እንደሚሆን እንደሆነም ተስፋ አለን እናያለን። ይመጣል። አቡሽም ኦል ዘ ቤስት ወደፊት እንግዲህ ምኞቴ ነው። ለነበረን ቆይታ እያመሰገንኩኝ በዩቲዩባችንን ሼር ሰብስክራይብ በማድረግ እንድትከታተሉን ጋብዛለሁ። ስለ አብራችሁን ስለቆያችሁ እያመሰገንኩ ቸርን ሰንብቱ።